የደቡባዊ ዓለም ሀገራት ለጋራ ብልጽግና ትብብራቸውን እንዲያጠናክሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጠየቁ። በብራዚል ሪዮ ዲ ጄኔሮ ሲካሄድ የቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ተጠናቋል። ሚኒስትሩ በስብሰባው ላይ ባደረጉት ንግግር በዓለም የአስተዳደር ስርዓት እያጋጠሙ ያሉ ተገማች ያልሆኑ የፖለቲካ ቀውሶችን ጠቅሰው የደቡባዊ ዓለም ሀገራት ትብብር መጠናከር እንዳለበት አስገንዝበዋል። የተባበሩት መንግስታት ቻርተር ሙሉና ውጤታማ ትግበራን ማረጋገጥ እንደሚገባም ነው ሚኒስትሩ የገለጹት። ከ2025 የአፍሪካ ኢኖቬሽን የትምህርት ጉባኤ ኢትዮጵያ በርካታ ልምዶችን መቅሰሟን ትምህርት ሚኒስቴር አስታወቀ። ለአብነትም በአፍ መፍቻ ቋንቋ የቴክኖሎጂ ውጤቶችንና ትምህርትን የሚያግዙ ይዘቶችን እንዴት ማዘጋጀት እንደሚገባ ልምድ ካላቸው ኩባንያዎች ተሞክሮ መወሰድ መቻሉም ተጠቁሟል። የኮምፒውተር ሳይንስ በሀገራችን የሚሰጠው ከ7ኛ ክፍል ጀምሮ እንደሆነ ሲገለጽ፣ በሌሎች ሀገራት ግን ከ1ኛ ክፍል ጀምሮ እንደሚሰጥና ይህም ተማሪዎችን ውጤታማ እንዲሆኑ ማስቻሉም ተጠቅሷል። የባህር በር ጥያቄ የኔም ጥያቄ ነው የሚል ትውልድና አሰባሳቢ ትርክት መፍጠር እንደሚገባ ምሁራን አስገነዘቡ። ይህን የገለጹት የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጥላሁን ሊበን የባህር በር ጥያቄው የኔ ነው የሚል ኢትዮጵያዊ ትውልድ ለመፍጠር መሰራት አለበትም ብለዋል። በዋቸሞ ዩኒቨርሲቲ የሕግ መምህር ዶክተር ብሩክ ጳውሎስ ኢትዮጵያ ከባህር በር የተገለለችበትን መንገድ መለስ ብሎ ማጤንና ከዓለም አቀፍ የባህር በር ሕግጋት ጋር ማመሳከር እንደሚገባም አስረድተዋል።